በዛሬ ቪዲዮ የአእምሮ ጤናሽን ለመጠበቅ የሚረዱሽ በጣም ቀላል የሆኑ ግን ደግሞ አስፈላጊ የሆኑ ልማዶችን ነው የምናየው። ሁላችንም የአእምሮ ጤናችንን እንዴት መጠበቅ እንዳለብን ያስተማረን ሰው የለም። ለዛም ነው ብዙ ሰዎች ተስፋ ቆርጠው ግራ ተጋብተው ብቸኝነት ተሰምቷቸው ራሳቸውን የሚያጠፉት። የአእምሮ ጤና ከአእምሮ ነው የሚጀምረው። ስለዚህ መጀመሪያ የምናየው የአእምሮ መረጋጋትን የሚሰጠንን አእምሮዊ ልማድ ነው። በጣም የኔ ፌቨራይት ከሆነው ነው የሚጀምረው። እሱም ደግሞ ጆርናሊንግ ነው። ጆርናሊንግ ሀሳብሽን፣ ስሜትሽን፣ የሚያስጨንቅሽን ነገር በሙሉ ወረቀትና እስክሪብቶ ላይ የምታሰፍሪበት ቴክኒክ ነው። እስካሁን ጆርናል አድርጋችሁ የማታውቁ ሰዎች በጣም የሆነ አሪፍ ነገር እያመለጣችሁ ስለሆነ ጆርናል ማድረግ ጀምሩ። ብዙ ሴቶች ሲቸገሩ ማየው ነገር የእንቅልፍ ችግር ነው። ስፔሻሊ ደግሞ ቤተሰብ ያላቸው፣ ፋሚሊ ያላቸው፣ ልጆች ያላቸው በቃ የእንቅልፍ መዛባት በጣም ነው የሚያጋጥማቸው እና እንቅልፍ በጣም አስፈላጊ ነገር ነው። በቻላችሁት አቅም አትሊስት 6 ሰዓት 7 ሰዓት መተኛት አለባችሁ። ስለዚህ ሴት ደግሞ እንደ ሴት ብዙ ኃላፊነት አለ። ቤተሰብ ማስተዳደር አለ። የውጭም የቤትም ስራም ደግሞ ተጨማሪ የሚሰሩም ደግሞ ስላሉ እነዚህ ሁሉ ነገሮች ተደማምሮ ብዙ ጭንቀት፣ ብዙ ውጥረት ስለሚያመጣ በቂ እንቅልፍ ለመተኛት በቻላችሁት አቅም በቂ እንቅልፍ ለመተኛት ሞክሩ። ፊዚካሊ መስራት ያለብሽ ልማዶች አሉ። ፊዚካሊ መስራት ያለብሽ ልማዶች ማለት እንቅስቃሴ ማድረግ። ኦኬ፣ በጣም አስፈላጊ ነገር ለአእምሮ ጤና እንቅስቃሴ ማድረግ ነው። ኤክሰርሳይዝ ሊሆን ይችላል ወይ ደግሞ ወክ ማድረግ ሊሆን ይችላል። ብቻ ግን ውጭ ወጥተሽ የሆነ እንቅስቃሴ ማድረግ ይኖርብሻል። ሰውነትሽ ሙቭመንት ላይ መሆን አለበት። ቤት ውስጥ ስትሆኚ ረጅም ጊዜ ከመቀመጥ ሞር ኦፍ እንቅስቃሴ ማድረግ ላይ ማዘውተር አለብሽ ማለት። ከእንቅስቃሴው ጋር ደግሞ አብረሽ የፀሐይ ብርሃን ኦኬ አስፈላጊ ነገር ነው። ስለዚህ ረጅም ጊዜ ቤት ውስጥ የምትሆኚ ከሆነ የራሱ የሚፈጥረው የራሱ ጭንቀት የራሱ ዲፕሬሽን አለና እነዚህ የምታያቸው ትንሽ ልማዶች የሚመስሉት አሁን ከቤት አለመውጣት ምናምን ቀላል የሚመስሉ ነገሮች ናቸው። ግን ፀሐይ በራሱ እንኳን የሚፈጥረው ስትረስን የመቀነስ አቅም አለው የምንላቸው አሁን ለምሳሌ ፀሐይ መሞቅ፣ ወክ ማድረግ በጣም ሲምፕል ነገሮች ናቸው። ግን ፊዚካሊ ሜንታሊ የሚሰጡ በጣም የገራረሙ ጥቅሞችን ያሉት እና መንፈሳዊ ህይወታችንም ደግሞ የአእምሮ ጤናችን ከመንፈሳዊ ህይወታችን ጋር ከመንፈሳዊ ፕራክቲስ ጋር በጣም ሪሌትድ ነው። እንግዲህና ታውቃላችሁ እኛ ስጋና ነፍስ ብቻ አይደለንም፣ መንፈሳዊ አካልም ነን። ስለዚህ መንፈሳዊ አካል ደግሞ ሁሌ መንፈሳዊ ተግባር ማድረግ አለበት። ስለዚህ የአእምሮ ጤናችንን በመንፈሳዊ ተግባር ማስተካከል እንችላለን፣ እንደዚሁም ደግሞ መከላከልም እንችላለን። ዋናው ደግሞ በዚህ ቤት ውስጥ ትኩረት የምናደርገው ቀድመን መከላከል ላይ ስለሆነ ቀድመን ለመከላከል የሚያስችለን ነገር ነው። ዋናው ነገር ጸሎት ነው። አሁን ያልኳችሁን ነገሮች በሙሉ አድርጋችሁ ጤናማ የሆነ አመጋገብ ደግሞ ከሌላችሁ ምንም ዋጋ የለውም። ስለዚህ ስኳር እየጠጣችሁ አልኮል እየጠጣችሁ ፕሮሰስድ የሆነ ምግቦች እየተመገባችሁ ሜንታል ሄልዝን ልጠብቅ ማለት በጣም ከባድ ነው የሚሆንባችሁ። ስለዚህ በቻላችሁት አቅም ባላንስድ የሆነ ጤናማ ምግቦችን መመገብ ይኖርባችኋል ማለት ነው። አምስተኛው ደግሞ ሶሻል ሀቢታችሁ ነው። እንግዲህ የሚያስጨንቃችሁን የሚያስፈራችሁን ወይ ደግሞ ያስቸገራችሁን ነገር ለሰው ማማከሩ በጣም አሪፍ ነገር ነው። ሰዎች እንኳን የማታገኙ ከሆነ ደግሞ ባለሙያ ጋር ሄዶ ቴራፒስት ማናገር እጅግ በጣም አስፈላጊ ነው። ይሄ ብቻ አይደለም፣ ደግሞ በተቃራኒው ደግሞ ብዙ ሶሻል ሰርክል ማብዛት፣ ብዙ የሆነ ባውንደሪ የሌለው ግንኙነት፣ ሁሉንም ነገር ነው ማለት የማትችሉ ከሆነ ሁሉንም ነገር እሺ የምትሉ ከሆነ ደግሞ ራሳችሁን ልታጡበት ትችላላችሁና ይህንም ነገር ደግሞ ጥንቃቄ እንድታደርጉና እንድታስቡበት። የዛሬ ቪዲዮ ይህንን ይመስላል። ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ሰዎችም ሼር አድርጉላቸው፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሁልጊዜም ቢሆን ቀድመን ጤናችንን እንጠብቅ እላችኋለሁ። ባይ